ማስጠንቀቂያ መሰጣችሁ እያንዳንዳችሁ ሰዎች ከዚህ በኋላ እያንዳንዳችሁ ፖለቲካ ለመስራት ስትመጡ ወደ እኔ ቤት ቪዲዮዎቹን አዘጋጅታችሁ መምጣት ያለባችሁ። ስለ ማርሸት ስትናገር ማርሸት ያለበትን ቪዲዮ እያሰማ ነው። ሰው በዚህ ነው የሚያምነው። ለምን በሉኝ፣ ሾርት ሚሞሪ ነው ያልሰማለ። እኛንን የሰማን አይደለም። በአብዛኛው ዘሎ የገባ ሰው ነውና ግራ ነው የሚገባው። የፋኖ መሪ ነን እያሉ የሚያምነው እንደዚያ ነው። እንዴ ጄኖሳይድ አልተፈጸመ ይላል ብሎ የሚተከራከር ሰዋል። ስለዚህ ሁሉ ጊዜ ስትመጡ በዚህ ሚዲያ ውሸት አይነገርም፣ እውነታ ነው የሚነገር። ለአማራ ብለን ለኦሮሞ ብለን የምንዋሸው ነገር የለም። ለምን? ፖለቲካ ሳይንስ ነው። ፖለቲካ የሚል ይሄ የጥፍራሞች ኢትዮጵያኒስት አማራዎች ወሬ ነው። ኮረንቲና ፖለቲካ በርቀት ነው የሚል የማህይም ሰው ንግግር ነው። ፖለቲካ ከሌለ ኩራዝና ናፍታ ምንድነው የምትለው? ኤሌክትሪክሲቲ ቻርጅ የለም፣ መብራት የለም፣ ቤት ውስጥ አህያ ነው፣ ልብስን ማጠብ አይችልም። ስለዚህ ኮረንቲና ፖለቲካን እንኳን መለየት ያልቻለ አብሮ አጣምሮ አትቅረቡ የሚል ማህይም ነው። ስለዚህ አንተም ስትመጣ ምንድነው ከዚህ በኋላ ብሪጅ ስትመጣ ሁላችንም ስንመጣ ማስረጃ ይዘን ነው። ስለ ታማኝ በየነ ስናወራ በቀጥታ ከፍተን እያሰማን ነው፣ ፊታቸውንም እያሳየን ወይ በድምጽ። በጣም ጥሩ ነው ይሄ። በጣም ቆይማ ግዴለሽ ስለኔ ሲወራ የኔን አምጥቶ ማሰማት። እኔም በከሱኝ ራሱን እመልሳለሁ። ያንዳንዱ ነገር ከምን አንግል እንደተናገርኩ ታስረዳለህ። ስለዚህ ብሪጅስቶንም ስትናገር እከሌ ብለን ስንል አምጥተን ነው። ያ ሲሆን ህዝቡ ይሰማል፣ ሌላው ኢትዮጵያኖችም ይሰማል። በአይኑ እያየ ነው የሚነገረው፣ እየሰማ ነው። ከዚያ ይተፋሉ። መተፋት ብቻ አይደለም፣ ወደ ወንጀለኛ ስለሆኑ እየመዘገባቸው ቁጭ ይላል። ወጣቱን ህዝቡ ብዙ ውስጥ ትልልቅ አማራዎች አሉ። ባይዘው እኛ እዚህ ውስጥ እኮ የሚከታተሉ በጣም ብዙ አሉ። ይጽፋሉ፣ ይይዛሉ። በዚህ ቀን በዚህ እንደዚህ አይተናል ምናምን ብለው። ስለዚህ ያንተን ያዛርገውና ኤችኤችቲ የሚል አንድ አካውንት ሁለት ሰዎች አሉ። ቀጥ ወንድ ነው ሴት? ሴት ነኝ ሞጣዬ፣ ሴት ነኝ። ስራ ስለሆንኩ ነው። ካቴ ሴት ነኝ ሞጣ፣ ሴት ነኝ። ሴት ማሙን ይሰማን። ቀጤ ነው ያለው። ቀጤ ስራ ስለሆንኩ ነው፣ አልችልም ማውራት። ሞጣዬ ለምን ገባሽ ታዲያ? ሶፎንያስ ምን ሶፎንያ አልገባኝም። ታፕታፕ ኮፕሊንግ አድርጉ። ልንወጣ ነው፣ ሰዓት አለኝ። እኔ የትም አልሄድም። ዓርብ ማታ ነው፣ ዊኬንድ እየመጣ ነው። ፍጹም የሚል አካውንት። እሺ ሰላም ነው ወጣ። እንዴት ነህ? ቀጥል። ሰላም አለን፣ እግዚአብሔር ይመስገን። እንዴት ናችሁ? ብርጅ እንዴት ነሽ? ሰላም ወንድ አለን። ያው እንግዲህ ከውጭ ሆነን እየተከታተልን ነው በምሰሩት ጥሩ ነገር። ያው እኛም ወደፊት ጥሩ ግንዛቤ ኑሮን ለመጪው ትውልድ የተሻለ ስራ ለመስራት ያው የእናንተን ጥሩ ነገር እየተከታተልን ነውና በጣም ደስ ይላል። በጣም መናገር የምፈልገው እንግዲህ ብዙ ነገር አለ፣ ግን በትንሹ ያው በተጀመረው ትግል ዙሪያ ነው ብዙ ጊዜ የምናገረው። ምክንያቱም ይሄ ወቅታዊና የግድ ማህበረሰቡን እየሸወደ ያለ ብዙ ያው ማህበረሰባችንም እየበላ ያለ ችግር ስለሆነ በዚህ ዙሪያ የተወሰኑ ሀሳቦችን ለመስጠት ነው የገባሁት ማለት ነውና አንዱ ነገር የምሰጠው ሀሳብ በዚህ በፋኖች አደረጃጀት ውስጥ ያለውን ጉዳይ ነው የምሰጠው። ምክንያቱም ችግሩን ይዞት የመጣው የነሱ ስለሆነ ለአማራ ህዝብም እንደ ህዝብ በጣም አስቸጋሪ ነገር ደቅኖብን ያለ የነሱ ነው። ምክንያቱም
ከታች ያለው ተራው ፋኖ የምንለው ያው ጥሩ አቋም ላይ ያለ ጥሩ መሪ ቢያገኝ ወደፊት የሚጠበቅበትን አስተዋጽኦ መፈጸም የሚችል ነው። ነገር ግን ከላይ አመራር ሆነው የተቀመጡት ለመሪነት የማይመጡና ጭራሹንም ማህበረሰቡ የማይጨነቁ በትክክልም የአማራ ህዝብ ችግር ገብቷቸው ወደዚህ የመጡ አይደሉምና እነዚህ ሰዎች ግን በአጭር ጊዜ ውስጥ እንደኔ ሁልጊዜ ራሱ ማለት በወሬ ደረጃ ብቻም ሳይሆን እነዚህ ሰዎች ላይ በተግባር ብሪጅ ቅድም ተናግረዋለች። በተግባር እነዚህን ሰዎች እርምጃ ሊወሰድባቸው ይገባል ብዬ ነው የማምነው። ምክንያቱም በጣም አንደኛ ማህበረሰቡ እጅግ የአማራ ህዝብ በጣም ጀግና የሆነ ማህበረሰብ ክብር ያለው ማህበረሰብ ሲሆን እነሱ ግን ማህበረሰቡን ለታሪኩ የማይመጥን ነገር ነው ያሸከሙት። ምክንያቱም እነሱ አማራዊ ስለንቦና አለን ይላሉ፣ ግን ምንም የላቸውም። የተሰማሩበትን ህዝብ ያውቃል በሚገባ ሁሉም ማህበረሰብ። ታዲያ የማን ችግር ነው ወንድማችን? ባጭሩ እዚህ ጋር እንቋጠር። የማን ችግር ነው ታዲያ? የነዘመነ ነው ወይስ የህዝቡ? አይ የማን ችግርማ የህዝቡ ነው። የማን ችግር? የህዝቡ ነው። በቃ የማህበረሰብ ከህዝብ መካከል ደግሞ አንተ አንዱ ነው። ያዛርገው ምስጋናው ቀጥል። ህዝቡ ነው። እሺ ሞጣዬ፣ ነዘመነማ አላማ አላቸው። ቀጥል። ሰላም እህቴ ብርጅና ወንድሜ ሞጣ፣ እኔ ዛሬ መናገር የምፈልገው የአማራን ከፍታና ልዕልና ዝቅ እንዳይል 24 ዓመት ሙሉ ራሳችሁና ቤተሰባችሁን ለማስዋዕትነት ግንባራችሁ ሰጣችሁ እየታገላችሁ ያላችሁ እናንተ ናችሁና እኔ የእናንተ እናትና አባት እንዴት አድርገው የአማራን ከፍታና ልዕልና አስተምረው እንድትታገሩ ላደረጓችሁ እናትና አባቶቻችሁ ክብርና ምስጋና አለኝ። እውነት ነው የምነግርህ። እናንተ ደግሞ አደራ አለባችሁ ይሄን ታሪክና የአማራን ከፍታና ልዕልና ለልጆቻችሁ ታስተምሩ ዘንድ ለራሳችሁ ያልኖራችሁ ታሪክ ሲዘክራችሁ የሚኖር እግዚአብሔር ግን እውነት ነገር የምናገረው እድሜና ጤና ሰጥቷችሁ ይሄን የለፋችሁለትና የደከማችሁበትን ራሳችሁን መስዋዕትነት ያቀረባችሁበት ትግል ለፍሬ አብቅቶ እንድታዩት እመኛለሁ። ሁሌ ምኞቴ ነው። የ60 ሚሊዮን ህዝብ የአማራን ታሪክ የአማራ ከፍታ ዝቅ እንዳይል ከፍታውን ጠብቃችሁ ያላችሁ አንተና ብርጅ ናችሁ። ሞጣዬ ክብር ይገባችኋል፣ ልትኮሩም ይገባል። እውነት ነገር ለመናገር እናንተ ብቻ ናችሁ። ሁላችንም ውሸታሞች ነን። እንኳን 24 ዓመት ቀርቶ 24 ሰዓት መቀመጥ የማንችል ለሰከንድ እንኳን በአቆምንበት ዓላማ ላይ የማንቆም የምንወላውልኛ ነንና የእናንተ እናትና አባቶች ሊዘከሩ ይገባል። የእናንተም ልጆች እናትና አባቶቻችሁ እንዳስተማሯችሁ ለልጆቻችሁ ታሪክና ማንነትን እንድታስተምሩ እነሱም ደግሞ ታሪክ ተረካቢ እንዲሆኑ ልጆቻችሁን ታስተምሩ ዘንድ ያው እኔ ከእናንተ የበለጠ እውቀት ኖሮኝ አይደለም፣ አደራዬን ለመናገር ፈልጋለሁ። ወንድሜ አመሰግናለሁ። ይሄን ለመናገር ነው። በጣም ጥሩ ምስጌ ያልከው ትክክል ነው። አንተ እንደዚያ መስሎ ነው እንጂ የኛ ቤተሰቦች ሀብት ምንም እውቀትም አላስረከቡንም። ግን ሳይማሩ ማስተማራቸው ትልቅ ቦታ የሚሰጠው ነው። አማራ እንኳን እኔ ፖለቲካ ሊያስተምረኝ እናትና አባት ለራሳቸው መጻፍና ማንበብ አይችልም። እኔና ብሪጅስቶን የወጣን ብሪጅስቶን እኮ የተማረ ቤተሰብ መሰለኝ ያሳደጋት። ያው ቤተሰቦቿ አባቷም የተማሩ ናቸው። እኔ በገጠራማው አካባቢ የተወለድኩ ገጠር ከተማ ያደኩ ሰው ነው። ስለዚህ እኔ ቤተሰቦች ትምህርት ቤት አልሄዱም። ምንም ውሸት የምንዋሸው ነገር የለም። ልጆቻቸውን ግን ልከዋል፣ እኛን ልከዋል። እነሱ አልሄዱም። ለእኛ ያተረፉት ትምህርት ቤት ልከው ፊደል ቆጠሩ ብለው ባልተማረ አስተሳሰባቸው ያን ማድረጋቸው ብቻ እየተቸገሩ እኛን በቃ ለእናንተ ይሁን ሂዱ ተማሩ እያሉ ማስተማራቸው ነው ትልቅ ነገር እንጂ የኛ ቤተሰብ እንደሌላው ዘመናዊ ኢትዮጵያዊ ወይ ደግሞ ዘመናዊ አማራ ሀብትም አልዋረሱ ነው፣ እውቀትም አልዋረሱ ነው እንዲታወቅ። እነሱ ግን ክብር የሚገባቸው ምንድነው? ትምህርት ቤት ልከው ነው። ያም ደግሞ ትልቅ ነገር ግን እንደሌላው እንደ አዲስ አበባ እንዳደጉ የአማራ ሰዎች ሌላ ቦታ የሰለጠኑ አሜሪካን ብናድግ ኖሮ ከዚህ በላይ እንሆናለን ብዬ አስባለሁ።
ማንም የኛ ፋሚሊዎች አይደለም። እንደውም እኛ ስንታገል ለምን ትታገላላችሁ ብለው እኮ አስቆመው አስረውናል እኮ አሳስረው አይሆንም ብለው ልክ ነበሩ። ትምህርታችሁን ዝም ብላችሁ ቀጥሉ፣ አማራ ስለሚያውቁት ነው ለካ ታው ዝም ብለ በቃ ኑሮን ኑር ይሉ ነበር። ፋክቱ እሱ ነው። እና ትልቁ ነገር ግን የኛ አምቢሽን የራሴ አምቢሽን ልጅስቶን አላውቅም ራሷ ትናገራለች። እኔ ወንድሜ እንዳልከው ጥሩ ነው ገለጽከው። አንደኛ ለዚህ ሪኮግኒሽን ለማይሰጥ ህዝብ መታገል መሞት እንዳሳምነው አግባብነት አለው ብዬ አላስብም። ሁልጊዜ አንድ የደበራቸው ትናንትና አንዳንድ አሜሪካን ሀገር ያሉ እህት ወንድሞች ጽፈውልኝ እኔ የምታገለው አማራ ይከተላል ወይ ደግሞ ምን ብዬ አይደለም፣ ግን ጠላቶችን ለማጥቃት የአማራ ጠላቶች የኔም ጠላቶች ስለሆኑ እነሱን ለመበቀል ነው እንጂ የምታገለው ስለ አማራ ነፃነት ወይ ምናምን አስቤ እንዳይመስል ያልኩት ዛሬም ደግመዋል። ገንዘቡን የሚበላው ሌላው ተሰብስቦ እዚያ ጋር የሚያቦካው ሌላ ቦታ ነው፣ የሚያከብረው ሌላውን ነው። እኛንማ ከጠላት ጋር ሆኖ ተሳዳቢ ምንም እያለኩ ሲያማ ነው የሚውለው። እኔ ቋቋል እያንዳንዱ። ስለዚህ ለዚህ ጥፍራም አማራ ልንታገል አንችልም። እኛን አማራ ምንለው እንጂ ጥፍራም ኢትዮጵያዊ ነው የምለው። አማራዎችማ እኛ ነን። ግን እኔና ብርጅስቶ የምንታገለው ጠላቶቻችንን ለመበታተን እንበትናቸዋለን። አማራማ ጠላት ነው የሚሸከሙ። ዲያስፖራውም ሀገር ቤት ያለው አማራም የተማረ ያልተማረው ኦሮሞ ትግሬ ሲሆን የሚረዳው የሚከተለው ምንም ይለው እኛን መረጃ ለመስጠት ለመስማት ነው እንጂ የሚመጣው እኛን አክብሮ እንዳይመስል ገብቷል። ለእንደዚህ አይነት ጥፍራም ኢትዮጵያዊ ጥፍሩን እየነቀሉ አንገቱን እየቆረጡ ቢገሉት ከዚህ በኋላ አንድም የማዝነው ነገር የለም። ደግ አረጋችሁት። ምክንያቱም አይጠቅምም። ከኢትዮጵያ ምድር መጠረግ ነው ገና ያለበት፣ መጠረግ አለበት። ጥፍራም ኢትዮጵያዊ አማራ መጠረግ አለበት። አማራ ሲሆን ብቻ ነው እንደ ትግሬዎች ያለ ስቴጅ ለመድረስ እኮ የተማርኩ ያለ ፊደል ቆጠርኩ ያለ አማራ መድረስ አልቻለም፣ አይፈልገውም። ስለዚህ ይሄንን አንገቱ ሲበጥሱት እያሽካካን ሻማ ማብራት ነው ፈልገው ከዚህ በኋላ ገብቷል። 70 ሚሊዮን ህዝብ ብሎ ሊንቀሳቀስ ያልቻለ ጥፍራም አማራ አለ ብለን እንዳታስብ። የለማ አይፈልገውም ብያለሁ። እኛንን እኮ አማራ ናችሁ ምንላችሁ ኦርቶዶክሶች ነው። እኛንን አማራ ምን አማራነት በኦርቶዶክስ አይታወቅም። በእስልምና እኮ እስልምና አማራነት አይታወቅም። ይሄን ማወቅ አለባችሁ። በብዛት ደግሞ አማራ ኦርቶዶክስ ነው። ቤተክርስቲያን የተኛ ጥፍራም አህያ ነው። ይሄ ጥፍራም ምንነቱንም አያውቅም። ለዚህ ነው እየታገልን ያለለት። ለምን እንታገልለታለን? እንደ አህያ እዚያው እንደተኛ ያው እኛም ከነ ልጆቻችን እዚህ እንቀራለን ብለን ነው እንጂ እንደ ፍልስጤም ህዝብ ሲቢበትኑ ጥሩ ነው። በቃ የነቁ ሰዎች ኢትዮጵያን እያለሙ ቢሄዱ የተሻለ ይመስለኛል። ስለዚህ አንተ የምትለው ጥሩ ነው ለአንተ አገላለጽ፣ ግን ለኛ ተቃራኒ ያን ነው የምለው። ከላይ ያለ አንድ ሰው ሰላም ቀጥል። የመጨረሻ ሰው ሙዬ ነው ምናምን የምትባል ሪፖርት እያደረገ ነው አሉ። ከስር ሪፖርት ነው የሚያደርገው አሉ። ይሄ ነው ምን ያደርጋል እሱ? ሪፖርት ባረገ የኛ ሚዲያ የሚዘጋ ይመስላል። ራሱን አርቲኩሌት ማድረግ የማይችል ሚዲያ ሊያዘጋጅን ተወስ ባትሞክረው ይሻላል። እዚህ ውስጥ የምትለቀልቁ ሰዎች አትድከሙ። ሚዲያው አይዘጋም። ስንት ያዘግታችሁት መልሼው እኮ ታቦር የምንቀጥል ታቦር ግን እኛ አሁን የምንታገለው እርግጠኛ ሆኜ የምነግራችሁ ላልተማረው ለገበሬው ምንም ለማያውቀው ኢንዲጂነስ ስለሆነው ማለት ነው። ለተማረው ቤተክርስቲያን ለደፈጠው አማራነቱን ሳይከበር ዝም ብሎ የስም አማራ የሚለው ከሌላው ጋር እየተጋባ ዘጥ የሚለው ለዚህኛ አንታገል። እንደውም አብረን ብንጨፈጭፈው ደስ ይለኛል። ብርጅስቶን ሙልጭ አድርገን እንደ ጀርመኖች ብናጠፋው አብረን ብሔርተኛው ይለይለትና ይሄን ሰንኮፉን ጥፍሩን እየነቀልን አንገቱን እየነቀልን ብናጠፋው ለነገሩ እንዴት እናገኘዋለን? ስልጣን የለማ። እንደ ቴዎድሮስ ያለ ግን ስልጣን ቢኖረኝ እንደ አብይ አህመድ አሳየው ነበር። ይሄ ኢትዮጵያዊ ጥፍራም አማራ ሁን ብለው እምቢ የሚለውን
እሱን ማጥፋት ነው ሙሉ በሙሉ ታጠፊዋለህ። ትግሬዎችም እንደዚህ አጥፍተው ነው የመጡ፣ ኤርትራኖች አጥፍተዋቸው ነው የመጡ። ዛሬ እንደ ሳሙና የተጠፈጠፈ ህዝብ ፈጥረዋል ሻዕቢያና ወያኔዎች። ትግሬ አንድ ነው። ሻዕቢያ ምንም የሚባል ነገር የለም። ትግሬ ትግሬ። የኛ ጥፍራም ኢትዮጵያዊ ግን አማራነቱን አይፈልገውም፣ ሊቀበለውም አይፈልግ። ስለዚህ እሱ ያልፈለገውን ለምን እኛ እንበሳጫለን? እኔ የምናደደው ብዙ ጊዜ ማጥፋቴ ነው እንጂ እኔ እየቆጨኝ የመጣው የራሱ ያጠፋሁት ጊዜ ነው። ዶክተሮች ሁሉን የማውቃቸው ሲሸሹ አይቻልም። የዛሬ 8 9 10 ዓመት ለምን ስላቸው አይ የኮስ ህዝብ እኮ አይረባም ህዝብ እንዳይመስልን ያሉ ትክክል ነው። አየነው እኮ ህዝብ አይደለም። አንድ ጋለሞታ ተሸክሞ አንበሳ የሚያወርድ እኮ እንዴ! ይሄ ሰው ነው እንዴ? የዲያስፖራው ሰው ነው እንዴ? የሩዝ ቀቃይ ሰው መሰላችሁ? ሰዎች እኮ አይደሉም። እነዚህ እኮ እየበሉ የሚያሩ ናቸው። ለመብላት የተፈጠሩ ናቸው። ለመኖር አይበሉም። ለመብላት የሚኖር ኢትዮጵያዊ እኛ አማራ ምንለው እሱ ግን መሆን የማይፈልግ ሆኖም እንኳን ይሄን ስራ ስትለው ዞር ነው የሚጠፋው። እስካሁን 50 ሰው ፈልጋለሁ ወይ 60 ሰው 1000 ዶላር ወይ ደግሞ አንድ ቅም ያለው 5000 የሚያወጣ እስኪ ባይናችሁ እናሳያችሁ። የምንሰራው ስራ አለ። ታጋዮች ገንዘብ ይፈልጋሉ።